አንድነት ኃይል ነው። ሁልጊዜም ጉልበትን ይቆጥባል፣ በደንብ እንሰራም ያደርጋልና እንዲህ በተለያየ ምክንያት ተዘግተው የነበሩ ሚዲያዎች አንድ ጉልበት ኖረው መምጣታቸው እሰየው የሚባል ነው። ምክንያቱም በተለይ የሙስሊሙን ጉዳይ ዜናውንም ምኑንም እንሰማ ነበርና በተለይ አባቶች እናቶች ቴሌቪዥኑን በስተቀር ሌላ ማያያዋል ማለት እናንተ በቲክቶኩም በፌስቡኩም በዩቲዩብም ነበራችሁ ሚዲያው ቢቋረጥም ቴሌቪዥን ላይ ግን ተቋርጦ ነበርና ያንን ደግሞ በጣም የሚፈልጉት እናት አባቶች ነበሩ ዜናውን በስነ ስርዓት መስማት የሚፈልጉት ከሌላ ከመስማት በቃ ዜናውን ከሙስሊም ቻናሎች መስማት ፈልጋለሁ ብለው የሚያስቡ ብዙ አባቶች እናቶች ነበሩና ዛሬ ተሰባስባችሁ አንድ ላይ ሆናችሁ መምጣታችሁ ይሄ በጣም ደስ የሚያሰኝ ነገር ነውና ቀጥሉበት ነው የምለው። ምክንያቱም በመነጋገር ለኡማው ምን ያስፈልገዋል የሚጠቅመው ነገር ምንድነው ኡማውን አንድ የሚያደርገው ኡማውን የሚጠቅመው ነገር ምንድነው ብሎ በመመካከር አማካሪም ደግሞ እንግዲህ ኡስታዝ አጠገባችን ነበር ብላችኋል በደንብ በማማከር ወደፊት እንዴት እንቀጥል በምን መልኩ የሚለውን በደንብ እየተነጋገራችሁ ልትገፉበት ይገባል። በቃ ኡማው ምንድነው የሚጠቅመው ምንድነው የሚያስፈልገው ምን ጎደለው የሚለውን ነገር አንድ ሚዲያ ብቻ ሆኖ ከሚሆን ሁለት ሶስት ሆኖ ተሰባስቦ መነጋገሩ አንተ ጋር ያለው ሐሳብ አለ እሱ ጋር ያለው ሐሳብ አለ ሌሎቹም ጋር ያለው ሐሳብ አለ ያንን በመነጋገርና ለህዝቡ በሚጠቅም መልኩ ማቅረብ ማህበረሰቡን ሙስሊሙ ማህበረሰቡን እጅጉን ስለሚጠቅም ይሄ ይበል የሚባል ነውና በጣም ተደስተናል።